ቀረጻ ላይ ነኝ። ማርያም እንኳን አለፈች። አንቺ ውጤቷ ቆንጆ ነው። ራሴ እየቀረጽኩ ነው የምለቀው። እንግዲህ በአንድ እጄ እየቀረጽኩ ስለሆነ ነው የሚንቀጠቀጥ ካሜራው። ቦሪቶ በቤታችን እየሰራ ነው። ቦሪቶ የሚባለውን ምግብ ቦሪቶ ያው ገዝቶ ከመብላት ሰርቶ መብላት ጥሩ ነው ብለን እየሞከርን ነው። አሁን ቂጣውን እየቀባሁት ነው። አቮካዶ እየቀባሁት ነው። ይሄን አሁን ለሁለት ሰው ነው የማደርገው። ለሁለት ሰው ቆርጠዋለሁ። ከዛ በካቻፕ ነው የምንበላው። ይሄንን አቮካዶን እዚህ ጋር ሰርቼዋለሁ ብዬ አቮካዶ። ከዛ ደግሞ አትክልቱ ይኸው ከዛ አሁን አቮካዶን እንደዚህ ለቅቄዋለሁ እንግዲህ። ስለዚህ አትክልቱን ጎመን፣ የተጠበሰ ድንች ምናምን ነው ያለው። እንደዚህ እናደርግበታለን። ስጋ አለው። ይሄ ስጋ፣ ቺፕስ፣ የተጠበሰ ድንች፣ ካሮት፣ ቲማቲም፣ ሽንኩርት፣ ቃሪያ፣ ነጭ ሽንኩርት ምናምን የተለያዩ በቃ ቤት ውስጥ ባለ ግብአት ነው የተሰራ። ይሄንን ጠቅልሎ በካቻፕ ወይ በማዮኔዝ መብላት ነው። ይሄንን አሁን መጠቅለል ነው። እኔ እንግዲህ እንደ ሙያዬ ከሆነ ይሄ ለብዙ ሰው ይሆናል። በጣም ይሄ ለሁለት ሰው ይሆናል። ብዙ ስለሆነ እንትኑ ለአምስት ሰው ምናምን ይሆናል። ይሄ ቁርስ ለአምስት ሰው ለስድስት ሰው እንደዛ ይሆናል። ብቻ ስልሱም ብዙ ነው። ቂጣውም ለቤት ስለሆነ ትንሽ ወፈር ብሎብኛል። አሁን ይሄንን እንግዲህ መጠቅለል ነው። እንደዚህ እያደረጉ ይሄንን አሁን በቢላዋ በአንድ እጄ ስለምቀርጽ ይሄን ይመስላል። ከዛ ይሄንንም እንደዚህ ጠቀልላለሁ። እንደዚህ እያደረኩኝ ጠቀልላለሁ። አሁን ለሁለት ሰው ይሆናል። በቢላዋ ይቆረጥና ይሄን ይመስላል። ካነሰ ደግሞ መጨመር አትክልቱ እና ይሄን ይመስላል ጋይሶች ቁርስ። አሁን ይሄ ለብዙ ሰው ነው የሚሆን። ይሄ ለሁለት ሰው መሆን ይችላል። ይሄ ለሁለት ሰው መሆን ይችላል። እና ሰርታችሁ ብሉ። አቮካዶ እንደዚህ እንትን ያለ እወዳለሁ በጣም። ዳርና ዳሩ የቆረስኩት ቂጣ ነው። ቦሪቶ ይባላል። ስሩና ብሉ እስኪ።